ፓወር ቆጣቢ አምፖል ምንድን ነው? ብዙ ጊዜ ሱቅ ስንሄድ ፓወር ቆጣቢ ነው፣ ይህን ያህል ዋት ነው፣ ይህን ያህል ዋት ነው ይሉናል። ያ ማለት ምን ማለት ነው? በመጀመሪያ ዋት ምን እንደሆነ እንይ። ዋት ማለት መብራቱ ወይም አምፖሉ የሚጠቀመው የኤሌክትሪክ መጠን የምንለካበት መለኪያ ነው። ለምሳሌ ብዙ አምፖሎች አሉ። በኤልኢዲ ስናይ ከ5፣ 8፣ 6 እንደ ብራንዱ ይለያያል። ግን ዋታቸው እየጨመረ ነው የሚሄደው እና ዋታቸው እየጨመረ በሄደ ቁጥር የሚጠቀሙት የኤሌክትሪክ መጠን ይጨምራል ማለት ነው። ብዙዎቻችን ሱቅ ሄደን አምፖል ልንገዛ ስናስብ ዋቱ ላይ ነው ትኩረት የምናደርገው። ዋቱ ከፍ ባለ ቁጥር ብራይትነሱ በጣም የሚጨምር ይመስለናል፣ ብዙ ያበራል ብለን እናስባለን። ነገር ግን እንደዛ አይደለም። ስለዚህ ዋቱ በጨመረ ቁጥር የሚጠቀመው ኤሌክትሪክ መጠን ስለሚጨምር ምንከፍለው ወርሃዊ ክፍያ ይጨምርብናል። ስለዚህ ምን ላይ ነው ትኩረት ማድረግ ያለብን? የምንፈልገው የመብራት ወይም ደግሞ ብራይትነሱን ስለሆነ ብዙ እንዲያበራልን ስለሆነ ትኩረት ማድረግ ያለብን ሉመኑ ላይ ነው ማለት ነው። ሉመን ማለት የመብራቱ ብራይትነስ የሚለካበት እንደ ዋት በቁጥር የሚገለጥ ነው እና የሉመን ቁጥሩ በጨመረ ቁጥር ብራይትነሱም ይጨምራል ማለት ነው። ልክ ስልካችን ላይ ብራይትነስ እንደምንጨምረው እንደምንቀንሰው የሉመን ቁጥሩ ራሱ ሲጨምር ብራይትነስ ይጨምራል፣ ሲቀንስ ብራይትነስ ይቀንሳል ማለት ነው። ስለዚህ ማየት ያለብን እሱን ነው። አሁን እዚህ ጋር እንደምናየው በግራ ያለው 60 ዋት ነው፣ በቀኝ ያለው 8.5 ዋት ነው። ዋታቸው ይለያያል፣ ግን የሚያመነጩት ሁለቱም 800 ሉመን ነው። ብራይትነሳቸው አንድ ነው። ስለዚህ ምንም የዋቱ ቢጨምር ዋናው ማተር የሚያደርገው ለእኛ የሚያስፈልገን ሉመኑ ነው፣ ብራይትነስን ስለምንፈልግ። እንዲሁም ፓወር እንዲቆጥብልን ዋቱ አነስተኛ የሆነው ሉመኑ ከፍ ያለ ብንመርጥ የተሻለ ነው የሚሆነው ማለት ነው። በአንዴ ሁለት ጥቅም እናገኝበታለን። መብራት ይቆጥብልናል፣ የምንፈልገውን ያክልም ብራይትነስ ወይም ደግሞ መብራት እናገኛለን ማለት ነው። ስለዚህ በቀጣይ ማየት ያለብን ሉመኑን ነው፣ ሞር ብራይትነስ እና ዋቱንም እንዲቀንስ ዋቱን ማየት አለብን እና ስለዚህ ሱቅ ሄደን ስንገዛ ፓወር ቆጣቢ ብለው የሚሸጡልን መሆን ያለበት ዋቱ አነስተኛ ሆኖ ብራይትነሱ ከፍ ያለ ሉመኑ ከፍ ያለ መሆን ያለበት። እዛው ካርቶኑ ላይ ኤልኤም ተብሎ ተጽፏል። 800 ኤልኤም፣ 1200 ኤልኤም እንደ እንትኑ ይለያያል። እዛው ላይ እሱን አይቶ ፎከስ አድርጎ መግዛት ነው ማለት ነው።